እኮ እከሌ ምን አለች ነገ እንጀራ ደግሜ ለመብላት እከሌ ምን አለች ያልተጣራ የተጣራ የተበቃጠረ ምናምን ወሬ እኮ እያመጣው እኮ አይደለም ያንን ያገፈኩኝ እኮ ሰው እኮ አላወራም ራሴን ችዬ እኮ ነው ብልግና ወሬን እኮ ማውራው ማማዬ ወደፊት ደግሞ ማለት ነው ያንቺ ሀሜት ሾው ሲባል ማለት ነው የኔ ምን እንደሚባል ታውቂያለሽ ሀናቡ ናስቲ ይባል ሾው ይዤ እመጣለሁኝ ተረጋጊ ማማዬ ያንቺ ሀሜት ሾው የኔ ደግሞ ናስ እናትና አባት ነው የምትልክልኝ ጠኛለ ገባሻ ናስ ሾውና ሀሜት ሾው ልዩነቱን ብቻ በማውራት ተታወቃለሁ ኖርማል እኮ ነው እዚህ አሜሪካ ነገር እኔ ማውራው ወሬ ስፔሻሊ ላስ ቬጋስ ብትሄጂ ጋር ቁጭ ብለው እኮ ነው ፒፕሉ ሌላ ሾው ሲሰራ ሌላ ወሬ ሲወራ ያን ያህል እኮ አይስቅም ፒፕሉ እኮ ማለት ነው ቁጭ ብለው እዚህ ላስ ቬጋስ ከፈለግሽ ነይ ልጋብዝሽ ኢንቫይት ምናምን ላርግሽ ላስ ቬጋስ ዱቅ ብሎ እየጠጣ እኮ ፒፕሉ እኮ ወጥ በወጥ እኮ ነው በቃ ሽንት በሽንቱ ነው ስቆ እኮ የሚወጣበት ወሬ እኮ ነው እዚህ አሜሪካ ነገር እሱን ታውቂያለሽ ቤቷ ደግሞ ለምን ልምጣት ቤት ትንታቂኛለሽ ከዚህ በፊትም ታውቂያለሽ አትልከስከሽ ልክስክስነት ይቅርብሽ የሚመቹሽ ሰዎች ጋር ምናምን እድሜያችሁ ከ21 አመት በታች ከሆናችሁ ደግሞ ሀናቡ ቤት አይደለም ከ21 አመት ከ30 አመት በታች ሆናችሁ ጋሌቶች ቤቴ እንዳመጡ ብዬ ተናግሬያለሁ ስለዚህ የሀናቡ ወሬ እዚህ ጋር የምታዩት እዚህ አሜሪካ ነገር ብር ነው ይከፈላቸዋል የመጨረሻ የሚያዝናኑ እኔ አሁን ላስ ቬጋስ ሄድ እንደዚህ አይነት ሾው ገብቼ ቁጭ ብዬ ስቄ ተጫውቼ ተዝናንቼ ነው የምወጣው ያንቺ ግን ሀሜት ሾው ይባላል አንዳንድ ወሬዎች ልታወሪ ይችላልሽ ግን አብዛኛውን ጊዜ ያልተጣራ ወሬ በምን አወራሽ መሰለሽ ሀናቡ ኡበር ድራይቨር ና ስትይ እኔ ኡበር አልነዳም ያንተ 35 አመት ነው ተመችቶናል ትንሽ ኦ ማይ ጉድነስ አይ ላቭ ዳት ገባሽ አይደል የተጣራ ወሬ አውሪ እንደገና ደግሞ የት ልሄድ ነው ያልሽው ኢትዮጵያ ለቅቄ ይሁን የተቆረጠ ቪዲዮ ቲቲ ምን ላድርግሽ ረገጣ ላይ ነኝ ዘንድሮ እየተረጋገጥን ነው ምንድነው ያልሽው ኢትዮጵያ ለቅቄ ሄጃለሁ ይሁን የተቆረጠ ቪዲዮ አይቻልም መሰለኝ ኢትዮጵያ ለቅቄ ወጥቻለሁ የሆነ አገር ልገባ ነው ነሽው አንቺ ጋለሙታ ጭነት የበዛባት አየምት ምን አባሽ ነሽ ነው በዚህ እድሜሽ አገር ለቀሽ የምትወጪው ሰው ባንቺ እድሜ አገሩ ይገባል ሊኖር አንቺ በዚህ እድሜሽ አገር ለቀሽ እኔ እኮ አሜሪካን አገር እኮ የመጣሁት በ24 አመቴ ነው ጋር ይሰሙናል ምናምን ኦኬ እኔ እኮ የሀሜት ሾው ነኝ ታዋቂ ነኝ እኔ እኮ እንትና ነኝ ታዋቂ ነኝ ይሰሙናል ስትሉ ዝም ብላችሁ በቃ የምታወሩ ወሬ በሙሉ ምን እናዳመጣችሁ ይመስላችኋል የማይሰማ በአሁን ሰዓትማ ብሶ ከቲክቶክ በኋላ ፒፕሉን አነቃቅተን የማይሰማ ትውልድ ፈጥረናል እዚህ ቲክቶክ ላይ ያኔ ዩቲዩብ ላይና ፌስቡክ ላይ ምናምን ተጫወታችሁ አሁን የለም አንሰማችሁ ምንም መስመር የለም እዚህ በዚህ እድሜሽ አገርሽ ገብተሽ ምናምን ነገር አገርሽ ላይ ዱቅ ብለሽ ፍሬሽ የሆነ የኢትዮጵያ እንጀራ ምናምን በመጉረሻሽ ሰዓት አንቺ ኢትዮጵያ ላይ ወጥቻለሁ ምናምን ነገር ትያለሽ የት አባሽ ወደ ሀገር በሚገባበት ሰዓት ነው አሁን ወደ ሀገር ለመግባት አስባለሁ አንቺ ሀገር ለቀሽ ትወጫለሽ ምን ትላለች እቺ ጠማማ አብሽን አታጣሚ ማርገሽ ወይ ወደዚህ ሞክሪ ነው ያሽካውራሽ ማለት ነው ሊስተካከልልሽ ይችላል ዝንጀሮ የራሷን ቂጥ ሳታቅ በራሷ የሰው ቂጥ ሳታ ይምድራ ወይ አማርኛ በተረት አሳድጋችሁኝ ተረቱ የሚጥፋብኝ ያናቡ ዝንጀሮ የራሷን ቂጥ ሳታይ በሰው ቂጥ ትስቃለች የሚባለው ተረት በቃ እዚህ በቃ እርስ በርሳችን ላይ እኔም የራሴን ቂጥ ሳላቅ አንዱን እንዲህ በቃ እንዲሁ እድሜ ልካችን መካሪ የለም እዚህ ቲክቶክ ላይ እንደው እድሜው ረጥ ያለ ወፈር ያለ ቦርጫም ሽማግሌ አሮጊት ምናምን የሉም አይሳብስበው አይመክሩንም እኔንም አይገስጡን እሷንም እሱ ምን አለ ሰው ብትፈልጉና እንደዚህ የሚመክረን ሰው እኛ ኢትዮጵያኖች አይደለም በምክር በመናምን በግሰጣ በመናምን ያደግን ኢትዮጵያኖች በስነ ስርዓት ምናምን በጨዋ በባል በዘሬ ጠቅላላ ወሬያችሁ ተጠቅልሉ ቂጣችሁ ውስጥ ይግባባችሁ እንደዚህ አይነት ሰዎች አይደለም ለምን መካሪ ማታመጡ እዚህ ቲክቶክ ላይ የኢትዮጵያ ዘ ጠቅላላ ተበላሽቷል ወገን መካሪ ፈልጉ ይባላል ተበሳበስን እኮ ጠቅላላ ቲክቶክ እንደ ዩቲዩብ እንዳይመስላችሁ እናንተ ዩቲዩበር ምናምን የተለያየ ቦታ ያላችሁ ቲክቶክ እንደ ዩቲዩብ አይደለም እንዴ ያወረድናችሁ እናሰጣችኋለን እኔ እንደዚህ ነኝ እኔ ታዋቂ ነኝ እኔ ፌመስ ነኝ እኔ እንደዚህ ብላችሁ ስትመጡ ማለት ነው ያንቺን ፌመስነት ማለት ነው ከላይ ወፈር ያለ ገመድና ቀበልሽና አውርደን ጧ ቲክቶክ ላይ አይደለማ ፈመስናሽን እዛው የምትታወቁበት ቦታ እዛው ቲክቶክ ላይ ብሎ ነገር ቲክቶክ ላይ ሀናቡ ብር ላይ ባላለው ጋዴሜት ቢች ሀናቡ ብር ላይ ባላለው የዛሬ 5 አመት ከታ ባሽ መተሽ ነው ዛ ዩቲዩብ ላይ ስለምትታወቂ መተሽ እዚህ ቲክቶክን ቆጣጣራሉ ታያለሽ እንዴ ቀዘና ማሮይት ለማንኛውም እዚህ ኢሮፕ ገባለሁ ታያለሽ እንደገና አሁን እኔ ሐሳብ ያዘይላንቺ ኢሮፕ ስትገቢ አሁን በዚህ ድምሽ ኢሮፕ ገብተሽ እንደገና ዛ ኢሮፕ የእርዳታ ቤት ልንፈልግ ላንቺ የእርዳታ ቤት ያስፈልግሻል
ፉድ ስታምፕ ምናምን ያስፈልግሻል፣ ብዙ ነገር ያስፈልግሻል። ኢትዮጵያ ይሻልሽም እዛው ሀገርሽ ይሄን እንጀራሽን ወጥሽን እየሞላሽ እጣንሽን እያጨሽ የኢትዮጵያ ሕዝብ ላይ እጣን እያጨሽ እየጠነቋቆልሽ ምናምን ኢትዮጵያ ይሻልሽም አይሻልሽም? በዚህ እድሜሽ ስደት ምን ሆነሽ ነው? የዛሬ ስንት ዓመት ነው ከሀገር ይወጣሽ? የዛኔ ኢሮፕ አሜሪካ ገቢም ነበር ብለሽ ገቢም ነበር። አሁን እዚህ በመጦሪያ ሳድ እንደገና ኢትዮጵያ ለቅቄ ያ ኢሮፕ ልገባ ነው። ደግሞ የጠራሽው ሀገር ምን ሀገር ነው የጠራሽው? ይሁን ሀገር ወተታ ይጂ ወደ ሀገርሽ ተመለሽ። መጦሪያሽ ልጅሽን አሳድጊ። ያላብ ልጅሽን ወዳታል። ሕፃን ልጅ ናት አላቃትም፣ ግን ትደግልሽ። እሷን አሳድጊ። ጎባጣ አሮጊት፣ ጎባጣ ጎርማጣ፣ ሀሜተኛ፣ የሀሜት መንፈስ የዳበረብሽ ያልተጣራ ወሬ ታወሪያለሽ። እከካ እዛ መኪና ውስጥ ቁጭ ብላ ምን ልሰራ ነው የምገባው? ቁጭ ብለሽ ቂጥሽን ከፍተሽ ነው ቁጭ ብለሽ የምታይ። በዋናው ስለምትታወቂ በፌኩ 2 ጊዜ ይዤሻለሁ ቤቴ ስትገቢ። በዋናው ቀንድሽን ልክስክስ የምትይዥበትን ቤት ወቂ። እካካ የሀናቡ ቤት እዚህ ዝም ብለሽ ስታይ የሀናቡ ቤት የሀሜት መንፈስ ያለበት ይመስላል። ሀናቡ ቤት እዚህ ናስቲ ሾው እናወራለን። ተበጫጭቀን እነሱም ሴጋ የሚጠበጥብ አይጠፋም ሴጋውን፣ ሴቶቹም የሚፈነግሩ አይጠፉም ይፈነጋግሩና እኔም ከስር እርጥብጥብ ብዬ እንደዚህ ነው በቃ ማማዬ ያቺ ምናምን እንደው በቃ እንደው አንቋሽሽ በቃ አንቋሽሽ ማውራትሽ ነው። በዛ ባንቺ ቤት በቃ አወራሽ ሀናቡ በቃ አንቺ ባወራሽ ወሬ በቃም ዳሜጅ ሆንኩኝ። በቃ መሬት ላይ ነኝ ያለሁት። የኢትዮጵያ ሕዝብ ተባብራችሁ አንሱኝ። ሀናቡ ወድቄያለሁ በሀሜት ሾው ዩቲዩብ ላይ ቪዲዮ ነኝ ያለሁት። የኢትዮጵያ ሕዝብ ተባብራችሁ አንሱኝ። ሀናቡ ወድቄያለሁ በሀሜት ሾው ዩቲዩብ ላይ ቪዲዮ ተሰርቶብኛል። ወደኩኝ፣ ደግፉኝ። አንቺ አይደለሽም ማለት ነው። እዚህ ጠቅላላ ቲክቶክ ላይ የተሰበሰቡ ጠቅላላ ተሰብስበው እያሉ ቢመጡ እኔ ሀናቡ ክሊር ላርግልሽ እዚህ ጋር እኔ ሀናቡ I don't give a fuck። ጸባችን ደግሞ እናክርረው ምናምን ካልሽ እናክርረው ክርር እናርገው ካልሽ I'm down for it። I'm down እናክርረው ብለሽ ከመጣሽ አሁን ደግሞ ምን ታረጋለች? አሁን አዳምጡ እናንተ የኢትዮጵያ ሕዝብ ስለማታውቁ ነው። አሁን ይሄ ተቆርጦ የሚደርሳታል ቁጭ ብላም እየሰማች ነው። አሁን ምን ታረጋለች? ነገ እኔ ነው የምሰራባችሁ። ለኔ ፈልግ አይደለም እሷ ይቺ ሀሜት ሾው የምትባለው ለኔ ፈልግ አይደለም፣ ለራሷ ብር መስራት ስለምትፈልግ የምታወራው ወሬ ስለማይኖራት አሁን ታዳምጥና ነገ ደግሞ በተመቻት ቀን ትመጣለች። ምክንያቱም ለእናንተ የምታቀርብላችሁ ወሬ ሁሌ ላይኖር ስለሚችል ምን ታረጋለች? ስለኔ ለማውራት ትመጣለች። ከዛ እናንተ እውነት መስሏችሁ ታዳምጣላችሁ። አጨብጫቢሽ ምን አባታችሁ ናችሁ ነው? ምን አባታችሁ ናችሁ ነው? ሰው ዝም ብሎ የሚሸቅልባችሁ። እኔ የሚያገባኝ ነገር የለም ግን ትሸቅልባችኋለች። ነገ መታ መልስ ምናምን ብሎ ነገር የመልስ ምትምሰራ መስራት ፈልጋ ምናምን አይደለም። አዳምጪ ኮተታም አንተም አዳምጪ። አንቺም ደግሞ ወንዶች አይመጡም እዛ ቤት በብዛት ሴቶች ናችሁ ታስታውቃለች። እሷም የሀሜት መንፈስ አለባት። እናንተ የሀሜት መንፈስ ያለባችሁ ሴቶች ጠቅላላ ነው እዛ ቤት የምትሄዱትና ነገ ምን ታረጋለች? የሆነ ቦታ ትመጣና ደግሞ ያንን ጣኗን እያጨሰች እላያችሁ ላይ እየጠነቆለች ጨስ ሲኒውን እየቀዳች እያለች እያጉሩፉረበች ነገ መታ ወሬ ታውራለች። እዛ እናንተ ምን ይመስላችኋል? ሀናቡን እየረገጠቻት ነው። በትቺ ቀፋፊ በትቺ ባለጌ I don't give a fuck። ለኔ መናገር ፈልጋ አይደለም መስራት ስለምፈልግ ነው። ብር ለማግኘት ፈልጋ ነው። እናንተ ጭንቅላታችሁ አይሰራም። ደደቦች ማይሙ ዝም ብላችሁ እዛ አጨብጭቡ። እኔ ምን ለማንኛውም በቃ ጋይስ አይ ላቭ ዩ። ጊዜን በጣም ተሻማችሁብኝ። እኔ እና ባሁን እዚህ ጋር ገባ ብዬ ሆነ የአይን ሻወር ምናምን የሚባል ነገር ታውቃላችሁ?